ጤና ይስጥልን ከዋስ ሚዲያ እንደምናላችሁ ውድ አድማጭ ተመልካቾች፣ እነሆ የዕለቱን አበይት የግንባር መረጃዎች ይዘን ቀርበናል። በአማራ አራቱ ማዕዘናት በጎንደርና በሸዋ በጎጃምና በወሎ ዛሬም ከፍተኛ ትንቅንቅ እየተደረገባቸው የዋሉ በርካታ የአውደ ግንባር መረጃዎችን አካተን ወደ እናንተ ይዘን ቀርበናል። በወሎ ግንባር በወግዲ በማካፍታና በአካባቢው ከፍተኛ ትንቅንቅ የተደረገ ሲሆን ፋኖ ከፍተኛ የበላይነትን በወሰደበትና ድልን በተቀዳጀበት በዚሁ ግንባር የጠላት ኃይል አከርካሪውን ተሰብሮ ሙሉ በሙሉ ስለመደምሰሱ ተሰምቷል። በዚሁ በወግዲ ማካፍታ ግንባር ለመንቀሳቀስ የሞከረው የአገዛዙ ሰራዊት በምኒልክ እዝ 105ኛ ኮር 45ኛ መብረቅ ክፍለ ጦር ነው መብረቃዊ ጥቃት ተወስዶበት ድል የተደረገው። ውድ አድማጭ ተመልካቾች ከኛ ጋር አብራችሁን ስትቆዩ በሸዋ ጠቅላይ ግዛት ስለተደረጉ የማህበረሰብ አቀፍ ውይይቶችን ነግራችኋለን። ወደ ጎንደር ስናቀና የአጼ ፋሲለደስ ብርጌድ አርበኞች በወሰደውት የጸረ ማጥቃት እርምጃ የጠላት ጦርን በመደምሰስ ድል የተቀዳጁበትን ሌላኛ የግንባር ውሎ እናክልላችኋለን። መረጃችን ሲቀጥል ወደ ፋኖ የሚቀላቀሉ የአገዛዙ አባላት በርካታ ናቸው። አባላቱ ብቻ ሳይሆን የአገዛዙ ወታደራዊ አመራሮችም ዛሬም ወደ ፋኖ መቀላቀላቸው ተሰምቷል። በዝርዝር ተሰሙታላችሁ። የጉና ክፍለ ጦር ሀገረ ቤዘን ብርጌድ በወቅታዊ ጉዳዮች ላይ ከከፍተኛ አመራሮቹ ጋር ውይይት ስለማድረጉም፣ በጎጃም ግንባር የአገዛዙ ኃይል የሚተኩሳቸው የዘፈቀዱ የ107 ቢኤም እና የመድፍ ቅንቡላ በንጹሐን ላይ ያደረሱት ስለሚገኘው ጉዳትም ጨምረን ነግራቸዋለን። ወደ አድማጭ ተመልካቾች የዩቲዩብ ቻናላችን አዲስ በመሆኑ ላይክ፣ ሸርና ሰብስክራይብ በማድረግ ተደራሽነቱ ከፍ እንዲል እንድታግዙን በመጋበዝ ወደ ዝርዝሩ እሸጋገራለሁ። በቅድሚያም የአገዛዙ ኃይሎች ከየሃዳቸው በመኮብለል ወደ ፋኖ እየተቀላቀሉ መሆኑ ተሰምቷል። በወሎ ግንባር ሁለት ወታደራዊ አመራሮች ወደ ፋኖ ሲቀላቀሉ አቀባበል ተደርጎላቸዋል። ሁለት የአገዛዙ ሰራዊት አመራሮች ምኒልክ እዝን ሲቀላቀሉ በወሎ ቤት አማራ ቀጠና 303ኛ ግዙፉ አሳምነው ኮር በሚንቀሳቀስበት የዋግ ቀጠናና የላስታ ዋሳኛ አካባቢዎች ነው ከየሃዳቸው በመክዳት የ19ኛ ተፈራ ማሞ ክፍለ ጦር ነው የተቀላቀሉት። መነሻቸው ከዋግኽምራ ዞን ጋዝጊብላ ወረዳ 09 ላርኪው ቀበሌ ከተከማቸ አገዛዙ ጦር 204ኛ በኮሎኔል ባቡ ከሚመራው የ38ኛ ክፍለ ጦር 6ኛ ሬጅመንት በመነሳት ነው ፋኖን የተቀላቀሉት። እነዚህ ወታደራዊ አመራሮች ደሳለኝ ክንዱ የተባለ የሬጅመንት የሰው ኃይል አመራርና ሌላኛው ደግሞ ብሩክ አባይ የሬጅመንት የፋይናንስ መምሪያ ኃላፊ ናቸው ወደ ፋኖ ከነሙሉ ትጥቃቸው የገቡት። ወደ ፋኖ ሲቀላቀሉ ሁለት ጥቁር ክላሽንኮቭ ከ480 ተተኳሽ ጋር እንዲሁም 4 ኤፍ1 የእጅ ቦምብና ሁለት የደረት ትጥቅ በመያዝ ነው የተቀላቀሉት። የአገዛዙ የሰራዊት አመራሮችም ወደ ፋኖ ሲቀላቀሉ በክፍለ ጦሩ ከፍተኛ አመራሮች ደማቅ አቀባበል የተደረገላቸው ሲሆን በዚህም ደስተኛ መሆናቸውን ገልጸው ሌሎች ጓዶቻቸውም ወደ ፋኖ እንዲገቡ መልእክት አስተላልፏል ሲል የ303ኛ ግዙፉ አሳምነው ኮር የህዝብ ግንኙነት መምሪያ መረጃውን አድርሷል። በተያያዘ ዜና በጎጃም ግንባርም ከየሃዳቸው በየቀኑ እየኮበለሉ ወደ ተለያዩ አደረጃጀቶች የሚገቡት ያገዛዙ ወታደሮች ዛሬም እንደቀጠለ ነው። ከቋሪት ወረዳ ከመሸጋው ያገዛዙ ሰራዊት ምስራቅ እዝ 302ኛ ኮር የ76ኛ ክፍለ ጦር 1ኛ ሬጅመንት 3ኛ ሻምበል 3ኛ ጋንታ በመውጣት ወደ አፋብን ምዕራብ አማራ ቀጠና ቴዎድሮስ እዝ 102ኛ ኮር 33ኛ ክፍለ ጦር ተቀላቅለዋል። እነዚህም መሰረታዊ ወታደር በቃሉ አስፋውና ወታደር ፍቅሬ ረታ ሲሆኑ የአገዛዙ አባላት ስርዓቱን ከርተው ፋኖን ሲቀላቀሉ አቀባበል ተደርጎላቸዋል። ቀሪ ጓዶቻቸው ፋኖን እንዲቀላቀሉ የተደረገላቸው አቀባበል መልካም መሆኑንም አስረድተዋል። በዚሁ የጎጃም ግንባር በቋሪት ቀጠና የ107 ቢኤም እና የመድፍ ቅንቡላ በማረፍ ጉዳት እያደረሰ መሆኑ ሰምቷል። አገዛዙ በንጹሃን ላይ በዘፈቀደ ከሚተኩስ የ107 ቢኤም እና የመድፍ ቅንቡላ መካከልም በምዕራብ ጎጃም ዞን ቋሪት ወረዳ ግራርማ ቀበሌ ከጽዮን ዝቅ ብሎ ሾላ ሰርቡጥ ኪዳነ ምህረት አቅራቢያ በመውደቅ ለማህበረሰቡ ከፍተኛ ስጋት ደቅኗል። በዚህ አቅራቢያ
በሐሙስ ገበያና ሌሎች አካባቢዎችም በርካታ ንጹሐን የቤተሰብ አባላትን በጅምላ ማጥፋቱ ይታወሳል። ወደ አድማጭ ተመልካቾች ከፍተኛ ጀብዶ ተሰራባቸው ወደ ወሎና ጎንደር ግንባር መረጃዎቻችን ስናቀና በወሎ ግንባር በወገዴ ማካፍታ የአገዛዙ ጦር አከርካሪውን ተሰብሮ ሙሉ ለሙሉ ተደምስሷል ይለናል። የምኒልክ ዕዝ የሕክምና ቡድንም ለተማረኩ ከፍተኛ ወታደራዊ አዛዦችና የውጊያ መሐንዲሶቹ አስቸኳይ ሰብአዊ ሕክምና እያደረገ ነው። በወሎ ቤት አማራ ቀጠና በወግዴ ማካፍታ ግንባር ለመንቀሳቀስ በሞከረው የአገዛዙ የብልጽግና ሰራዊት ላይ በምኒልክ ዕዝ 105ኛ ኮር የ45ኛ መብረቅ ክፍለ ጦር አርበኞች በወሰዱት ረቂቅ የስበው መምታት እርምጃ የጠላት 5ኛ ሬጅመንት ሙሉ በሙሉ ሲደመሰስ 40 ወታደሮች በተገደሉበት በዚሁም የጦር መሳሪያዎችን በተማረኩበት አውደ ውጊያ ቆስለው እጅ ከፍንጅ የተማረኩ ከፍተኛ ወታደራዊ አመራር አዛዦች፣ መስመራዊ አዋጊዎችና የውጊያ መሐንዲሶችን ጨምሮ ከ15 በላይ የሚሆኑ የጠላቱ ወታደሮች የምኒልክ ዕዝ የሕክምና ቡድን ዓለም አቀፍ የጦር ሕግጋትን እንዲሁም አማራዊ የስነ ልቦና ከፍታና ርኅራኄን ባከበረ መልኩ አስቸኳይ የሰብአዊ ሕክምና እርዳታ ተደርጎላቸዋል። ሐምሌ 9 ቀን ጠላት 11ኛ ዕዝ 203ኛ ኮር ከ81ኛና 87ኛ ክፍለ ጦሮች የተውጣጡ ሰራዊት በድሮንና በሌሎች ሜካናይዝድ መሳሪያዎች ሽፋን ታግዘው ወደ ወገዴ ማካፍታ አካባቢ ከፍተኛ ወረራ ለመፈጸም ያቀናሉ። ይሁን እንጂ ቀድሞው ቁልፍ ወታደራዊ ቦታዎችን በመቆጣጠር አርፍጠው የነበሩት የ45ኛ ክፍለ ጦር አርበኞች የጠላትን ጦር ሆነ ብለው ስበው ወጥመድ ውስጥ ካስገቡ በኋላ መውጫ መግቢያ በሮችን ከርችመው መብረቃዊ የጥይት ዶፍ አውርደውባቸዋል። ሰራዊቱ አካባቢውን በቁጥጥር ስር አውያሉ ፋኖ የለም በሚል ለኮሩ ሪፖርት በላከ በጥቂት ደቂቃዎች ውስጥ ነው ከተለያየ አቅጣጫዎች በተሰነዘረበት ፈጣን ማጥቃት ከፊት ለፊት የነበረችው 5ኛ ሬጅመንት ሙሉ በሙሉ የተደመሰሰችው። ቀሪ የክፍለ ጦር አሃዶችም ከባድ ኪሳራን ተከናንበው በትንትናቸው ወጥቷል። በዚህ ልዩ የጦር ንድፍ በታየበት ተጋድሎ 40 የአገዛዙ ወታደሮች የተገደሉ ሲሆን ይህ የሟቾች ቁጥር ቀሪው ኃይል ሲሸሽ በተሽከርካሪ ጭኖ ከወሰደው አስክሬን ውጭ መሆኑ ታውቋል። ጠላት ከመካነ ሰላምና ከተለያዩ ቦታዎች ኃይል በመጨመር አስክሬን ለመሰብሰብ ቢሞክርም የአርበኞቹ የአፈሙዝ እሳት መንገዱን አጥሮ የጥይት ማብረጃ አድርጓቸው ቀርቷል። በአውደ ውጊያው ከተገደሉት በተጨማሪ 41 ወታደሮች ሲቆስሉ 14 ጥቁር ክላሽንኮቭ መሳሪያና አንድ ታጣፊ ክላሽ፣ አንድ ራዲዮ መገናኛ፣ 20 የእጅ ቦምብ፣ 10 የስናይፐር ካዝና፣ 2 የዲሽቃ ሸንሸል ከ800 ተተኳሽ ጋር 2000 የብሬን ተተኳሽና 3000 የክላሽ ተተኳሾች በአርበኞቹ መማረካቸው ታውቋል። የጦር ሜዳ የብረት ክንዱን ያሳየውና የአገዛዙን ሰራዊት አከርካሪ የሰበረው የጀግናው ፋኖ በአውደ ውጊያ ማሸነፍ ብቻ ሳይሆን ማርኮ በቁጥጥሩ ስር ላደረገው ጠላት የሞራልና የሰብአዊ ልዕልና በማሳየት የጀግንነት ልኩን አስመስክሯል። ከወገዴ ማካፍታ ግንባር እጅ ከፍንጅ ከተማረኩት ከ15 በላይ ጠላት ወታደሮች መካከል ከፍተኛ ወታደራዊ አዛዦች፣ መስመራዊ አዋጊዎች፣ የውጊያ መሐንዲሶችና ተራግረኛ ወታደሮች የሚገኙበት ሲሆን የምኒልክ ዕዝ የሕክምና ቡድን እነዚህን የቆሰሉ የጠላት ወታደሮች በአስቸኳይ ተረክበው ሙሉ የሰብአዊ ሕክምና አገልግሎት እየሰጠ መሆኑ ሲታወቅ ይህ ተግባር የተሸነፈና መሳሪያ የጣለ ምርኮኛን ሰብአዊ መብት የሚጠብቀው የጄኔቫ ኮንቬንሽን ዓለም አቀፍ የጦር ሕግ ሙሉ በሙሉ ያከበረ ከመሆኑም በላይ የአማራነት የስነ ልቦና ከፍታና ክብርን በተግባር ለዓለም ያሳየ ደማቅ የድል አሻራ ሆኖ ተመዝግቧል ሲል መረብ ሚዲያ ዘግቧል። ወደ አድማጭ ተመልካቾች አውደ ግንባር መረጃችን እንደቀጠለ ነው። የፋሲለደስ ብርጌድ አርበኞች በወሰዱት የጸረ ማጥቃት እርምጃ የጠላት ጦርን መደምሰስ በቻሉበት የጎንደር ግንባር መረጃ እናልፋለን። በጎንደር ጠቅላይ ግዛት በላይ ዘለቀ የዳግማዊ ቴዎድሮስ ኮር ግዙፉ ጎንደር የበጋሻው ክፍለ ጦር ስር የአፄ ፋሲለደስ ብርጌድ አርበኞች ሐምሌ 10 ከጠዳ ከተማ አለኝ የሚለውን ከባድ የጦር መሳሪያ ሽፋን ታግዞም እንደዚሁም ከመገጭ ሌላ ሰራዊት ጨምሮ ወደ ጎንደር ከተማ ምስራቃዊ አቅጣጫ ዳዋና አምቦበር ቀበሌዎች ተንቀሳቅሶ የነበረው የአገዛዙ ኃይል የመከላከልና የመልሰው ማጥቃት እርምጃ በመውሰድ አከርካሪውን ሰብረው ድል የተቀዳጁት የቀጠናው የፋኖ አባላት ናቸው። ዳዋና አምቦበር ቀበሌዎች በተደረገው ተጋድሎ የጠላት ሜካናይዝድ መሳሪያን ከመጤፍ ያልቆጠሩት አርበኞቹ በራሳቸው የውጊያ ስሌትና የጦር ንድፍ ወደ ግንባሩን የበላይነት በመቆጣጠር የጠላትን ጦር እንዳፍረከረኩ ለማረጋገጥ ተችሏል። በዚህ ተጋድሎ የጠላት ኃይል ከወደ ፋኖ የተሰነዘረበትን ጥቃት የሚመክትበት ፋታ እስኪያጣ ድረስ ሲሽመደመድ፣ በአንጻሩ የፋኖ ኃይል ታክቲክ የተሞላበት የጦር ስልት ጠላትን አሽመድምዶ ኃያልነቱን ዳግም አስመስክሯል። ፋኖ በወሰደው በዚህ ስልታዊ የጸረ ማጥቃት እርምጃ 23 የአገዛዙ ወታደሮች ሲደመሰሱ
3 ጥቁር ክላሽንኮቭ መሳሪያና ሌሎች የጦር መሳሪያዎች እንዲሁም 153 ተተኳሽ፣ 8 የእጅ ቦምብ፣ የብሬን ሸንሸሎችና ሌሎች ወታደራዊ ቁሳቁሶች በአርበኞቹ ቁጥጥር ስር ስለመዋላቸው ለማረጋገጥ ተችሏል። መረጃችን ይቀጥላል። በሸዋ ጠቅላይ ግዛት 5 የጉድኝት ክላስተሮችን ያሳተፈ ታሪካዊ መድረክ ተካሂዷል። በተለይ በመዘዞ፣ በባሽ፣ በኤፍራታና ግድም እንደዚሁም ባለሎ ክላስተር በርካታም አስተዳደራዊ ችግሮችን የተመለከተና የፋኖን ያለፉ የ6 ወራት የስራ አፈጻጸም የተገመገመበት መድረክ ነው የተካሄደው። በዚህ ውይይት ላይ በየክላስተሮቹ የተሰሩ ስራዎች ቀርበው በህዝብ አስተዳደር፣ በፍትህ፣ በሰላምና ደህንነት እንዲሁም በአባት አርበኞች ታጋዮች መጠርነፍና መደራጀት ዙሪያ ውጤታማ ስራዎች እንደተከናወኑ ቀርቧል። በተጨማሪም የየክላስተሮቹ የነበሩ የአሰራር እንቅፋቶችና የህዝብ ጥያቄዎች ቀርበው ጥልቅ ውይይት ተደርጎባቸው የጋራ መግባባት ላይ ተደርሷል ነው የተባለው። የፖለቲካ መምሪያው የቀጠና አስተባባሪዎች መድረኩን በመምራትና በማስተባበር ለቀጣይ የትግል እንቅስቃሴ አቅጣጫ በመስጠት እንዲሁም ለአምስቱ ክላስተሮች መልካም አፈጻጸምና የትግል ንቅናቄ በበሰለ መልኩ በመምራት የእውቅና ምስክርም ተሰጥቷቸዋል። የጉና ክፍለ ጦር ሀገረ ቤዘን ብርጌድ በወቅታዊ ጉዳዮች ዙሪያ ከፍተኛ አመራሮች በተገኙበት ውይይት ያካሄደበት መረጃችን የመጨረሻ ነው። በአፋብን በላይ ዘለቀ ሜጀር ጀነራል ባንታ ባተኮር የጉና ክፍለ ጦር ስር የሚገኙ ሀገረ ቤዘን ብርጌድ በአፋብን ከፍተኛ አመራሮች የኮሮና የክፍለ ጦሩ ከፍተኛ ኃላፊዎች በተገኙበት ለተከታታይ ቀናት በቁልፍ ወታደራዊ ጉዳዮች ዙሪያ ስኬታማ ውይይት ማካሄዱን ለማወቅ ተችሏል። በውይይት መድረኩ በአማራ ፋኖ ብሔራዊ ንቅናቄ ወታደራዊ ስልጠና መምሪያ ምክትል ኃላፊ የሆኑት ኮሎኔል ሙላቴ ሲሳይን ጨምሮ የሜጀር ጀነራል ባንተ አባተ ኮርስ ዘመቻ መሪ አርበኛ ቢራራ ደምሴ፣ የጉና ክፍለ ጦር ዋና ወታደራዊ አዛዥ አርበኛ አዛዥ ደሳለኝና የክፍለ ጦሩ ከፍተኛ አመራሮች እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በመድረኩ የትግሉ ዓላማ መነሻና መዳረሻ እንዲሁም አሁናዊ የትግሉን ቁመና በዝርዝር የዳሰሱ ሀሳቦችና ትንታኔዎች የቀረቡ ሲሆን ሰፊ የሆነ የአማራዊ ብሔርተኝነት ግንዛቤ ማስጨበጫ ትምህርትም ሰጥቷል። የውይይት መድረኩ ወንድማዊና ጓዳዊ መንፈስ በተሞላበት መልኩ በስኬት መጠናቀቁንም መረብ ሚዲያ ከጉና ክፍለ ጦር ህዝብ ግንኙነት ክፍል ያጠናቀረው መረጃ ያሳያል። ውድ የዋስ ሚዲያ ቤተሰቦች የዛሬ መረጃችን በዚሁ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። በነገ የመረጃ ሰዓት እንገናኛለን። መልካም ጊዜ